ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች ዛሬ ደግሞ ይዤላችሁ የመጣሁትኝ እንግሊዘኛ ስንጠቀም ወይም ስናወራ በብዛት የምንጠቀማቸውን የሰላምታ አይነቶችን የምንማር ይሆናል ማለት ነው። በዛሬው ቪዲዮ ከእናንተ የሚጠበቀው በስነ ስርዓቱ በመከታተል ራሳችሁን ማሳደግ ነው ማለት ነው። ቀጥታ ወደ ትምህርቱ እንዲሁም በግል በግሩፕ መማር እንፈልጋለን ለምትሉ ልጆች ከታች በማስቀምጥላችሁ ስልክ ቁጥሮች በግል በግሩፕ መማር ትችላላችሁ ማለት ነው። እሺ ቤተሰቦች ምን ተባብለን ነበረ? መጀመሪያ ላይ በብዛት የምንጠቀማቸው የእንግሊዘኛ ሰላምታ አሰጣጦች ብያቸዋለሁ አይደል? ስለዚህ አሁን ከዚህ ላይ እንደምታዩት ምን ይላል? ጉድ። ይሄኛው ጉድ የሚለው ድምፁን በእንግሊዘኛው እንዴት እንደሚነበብ ጉድ የሚለው ከዚህ ላይ ጉድ ብዬ ጽፌላችኋለሁ። ጉድ ይሄ ሲነበብ ድምፁ ሲወጣ ጉድ። በአማርኛ ትርጉም አይደለም። የአማርኛ ትርጉሙ ከዚህ ላይ ነው በአረንጓዴ ያስቀመጥኩላችሁ። ጉድ ጉድ። እዚያ ጉድ ድምፁ ሲወጣ ጉድ። ይህንን ለማንበብ ከቸገራችሁ ማለት ነው ጉድ የሚለውን ጉድ። ሌላኛው ደግሞ ሞርኒንግ ሞርኒንግ፣ ያው በአማርኛ ሞርኒንግ። ስለዚህ አንድ ላይ ጉድ ሞርኒንግ። ከዚህ ላይ ምን ይላል? በአማርኛ ድምፁን ስታወጡት ጉድ ሞርኒንግ። ይህ ትርጉሙ ሳይሆን የዚህኛው ጉድ ሞርኒንግ ቢለው እንዴት አድርጋችሁ ድምፁን ማውጣት እንዳለባችሁ። ድምፅ ማለት ሳውንድ ማለት ነው። ጉድ ሞርኒንግ ማለት ጠዋት ላይ የምንጠቀመው የሰላምታ አሰጣጥ ነው። እንደምን አደሩ ወይም አረፈዱ እንደማለት ነው። ጠዋት ላይ የምንጠቀመው የሰላምታ አሰጣጥ ነው ጉድ ሞርኒንግ ማለት። ጉድ ሞርኒንግ ማለት ጠዋት ላይ የምትጠቀሙት የሰላምታ አሰጣጥ ጉድ ሞርኒንግ ማለት ነው። ሞርኒንግ ማለት ጠዋት ላይ ስለሆነ ማለት ነው። ስለዚህ ከዚህ ላይ እንደምን አደሩ ወይም አረፈዱ ብላችሁ ትጠቀማላችሁ ማለት ነው። ጉድ ሞርኒንግ ማለት እንደምን አደሩ ወይም አረፈዱ። ለሴት ለወንድ ሲሆን በእንግሊዘኛ ጾታ ምንም ለውጥ የለውም። ጉድ ሞርኒንግ ነው። እንደምን አደርህ፣ እንደምን አደርሽ፣ እንደምን አደራችሁ ተመሳሳይ ነው። ምንድነው? ጉድ ሞርኒንግ ብቻ ነው የሚሆነው ማለት ነው። ጉድ ሞርኒንግ ብቻ ይሆናል። ስለዚህ ድምፁም ሲወጣ ከዚህ ላይ ይህን ይመስላል ማለት ነው። እንዳትቸገሩ አንዴ ጉድ ሞርኒንግ። ይህንን ማንበብ ለቸገራችሁ ይህ ጉድ ይሆናል። ይህኛው ደግሞ ሞርኒንግ። ትርጉሙ እንደምን አደሩ ወይም አረፈዱ፣ አለዚያም እንደምን አደርሽ፣ አለዚያም እንደምን አደርክ፣ አለዚያም ደግሞ እንደምን አደራችሁ። በጣም ጎበዞች። እስኪ ወደ ቀጣዩ እንሂድ። እስኪ ወደ የት? ወደ ቀጣዩ እንሂድ። እስኪ ወደ ቀጣዩ ስንሄድ ደግሞ ከዚህ ላይ ምንድን ነው ጉድ የሚለውን ከዚህ ላይ ስለተማርነነ አያስቸግራችሁም። ይህ ጉድ ይሆናል ድምፁ ሲወጣ። ማን አልኳችሁ? ጉድ። እዚህ ላይ ምንድን ነው ልዩነቱ? አፍተር ኑን። ይኸው ለዚህ ላይ ጉድ አፍተር ኑን። ይኸው ጉድ አፍተር ኑን። ስለዚህ ጉድ አፍተር ኑን፣ ጉድ አፍተር ኑን። ምንድን ነው ልዩነቱ? ከዚህኛው የሚሆነ ልዩነቱ የዚህኛው ጉድ ሞርኒንግ ሰላምታ የምንሰጠው ጠዋት ላይ ሲሆን ወይም ረፋድ ላይ ሲሆን ማለት ነው። ይህኛው ደግሞ ከ6 ሰዓት በኋላ እስከ 11 ሰዓት ባለው ጉድ አፍተርኑን ነው የምንጠቀም። ይህኛው ደግሞ ከ12 ሰዓት ሌሊት ጠዋት ከ12 ሰዓት ጀምሮ እስከ 6 ሰዓት ጉድ ሞርኒንግ ማለት ትችላላችሁ። ከ6 ሰዓት እስከ 12 ሰዓት እስከ 11 ሰዓት ጉድ አፍተርኑን የሚለውን ትጠቀማላችሁ። ያው ጉድ እዚህ አፍተር ኑን፣ ጉድ አፍተር ኑን ምን ማለት ነው? እንደምን ዋሉ፣ እንደምን ዋሉ። ይህንን ምንድን ነው ለሴት ሲሆን እንደምን ዋልሽ ብላችሁ ጉድ አፍተርኑን መጠቀም ትችላላችሁ። ለወንድ ሲሆን ደግሞ እንደምን ዋልክ ብላችሁ ጉድ አፍተርኑን የሚለውን መጠቀም ትችላላችሁ ማለት ነው። ስለዚህ ጉድ እዚህ አፍተር ኑን። ስለዚህ ድምፁ ሲወጣ ጉድ አፍተር ኑን ማለት ነው። ስለዚህ እንደምን ዋሉ፣ እንደምን ዋልሽ፣ እንደምን ዋላችሁ።
የመጨረሻ አንድ ጊዜ ልድገምላችሁ። ይሄ ጉድ ነው የሚለው ያው ድምፁ ሲወጣ ጉድ። ይሄኛው ደግሞ አፍተር ኑን ነው። ያው አፍተር ኑን ነው የሚሆነው አፍተር ኑን። ከዚህኛው ምንድነው ልዩነቱ? ይሄኛው ጉድ እዚያ ሞርኒንግ ነው። ይሄ ደግሞ አፍተር። ስለዚህ ልዩነቱ ሞርኒንግ እና አፍተር ኑን። አፍተር ኑን ማለት ከሰዓት በኋላ ማለት ነው። ጉድ ሞርኒንግ ማለት ደግሞ ጠዋት ላይ የምንጠቀመው የሰላምታ አሰጣጥ ነው ማለት ነው። ሁለቱም የሰላምታ አሰጣጦች ናቸው። ልዩነታቸው ጠዋት ላይ እና ቀን ሲሆን ነው የምንለየው ማለት ነው። በጣም ጎበዞች፣ በጣም ጎበዞች። አሁን ደግሞ አመሻሽ ላይ እንዴት አድርገን ሰላምታ እንሰጣለን? አመሻሽ ላይ ሰላምታን እንዴት እንሰጣለን? ከዚህ ላይ ምንድን ነው የሚለው? ጉድ ጉድ የሚለው ከዚህ ከሁለት ሶስቱ ጋር ተመሳሳይ ነው። ኢቭኒንግ ኢቭኒንግ ምንድን ነው? ኢቭኒንግ ምንድን ነው? ኢቭኒንግ ምንድን ነው? አመሻሽ ላይ ሲሆን ማታ ሲሆን ማለት ነው። ከማን ከ12 ሰዓት ምሽት 12 ሰዓት በኋላ የምንሰጠው አሰጣጥ ነው ማለት ነው። ማን ኢቭኒንግ ማለት ነው። ስለዚህ ከዚህ ላይ ጉድ ኢቭኒንግ ከተባላችሁ ትርጉሙ ሲወጣ ይሄኛው ድምፁ ይቅርታ ድምፁ ሲወጣ ጉድ እዚያ ኢቭኒንግ ኢቭኒንግ ድምፁን ስታወጡት እንደዚህ አድርጋችሁ ታወጡታላችሁ። ይህንን ማንበብ ካስቸገራችሁ ማለት ጉድ እዚያ ኢቭኒንግ ትርጉሙ ምንድን ነው? እንደምን አመሹ ወይም እንደምን አመሸሽ አለዚያም ደግሞ እንደምን አመሸህ እንደማለት ነው። ለወንድ ለሴት ለብዙ ሲሆን ለአክብሮት ሲሆን በእንግሊዘኛ አንድ ብቻ ነው ያለ። ለአክብሮቱም ለወንድም ለሴትም አንድ ብቻ ነው የምትጠቀሙ እንጂ እንደ አማርኛ የተለያየ ለሴት ለወንድ ለብዙ የሚባል ነገር የለም። ስለዚህ ከዚህ ላይ ጉድ ኢቭኒንግ ምሽት ላይ ሲሆን ነው ማለት ነው። ጉድ አፍተርኑን ቀን ላይ ሲሆን ነው ማለት ነው። ጉድ ሞርኒንግ ደግሞ ጠዋት ላይ ሲሆን። ስለዚህ ልዩነታቸው ምንድነው? ጉድ የሚለው ተመሳሳይ ነው። ጉድ የሚለው ተመሳሳይ ነው። ልዩነቱ ይሄኛው ሞርኒንግ፣ አፍተርኑን፣ ኢቭኒንግ። ስለዚህ ልዩነቱ ይሄ ነው ማለት ነው። ስለዚህ በዚህ አይነት መንገድ ሰላምታን በየቀኑ ስትለዋወጡ እነዚህን ይዤላቸው የመጣሁት በየቀኑ ነው የምንጠቀማቸው በየቀኑ ነው የምንጠቀማቸው። ለዛ ነው ይህንን ይዤላቸው የመጣሁት ማለት ነው። ሌላኛው አሁን ደግሞ ምንድን ነው እነዚህን መጠቀም ትታችሁ እነዚህን ሶስቱን ላለመጠቀም ከፈለጋችሁ ምን መጠቀም ትችላላችሁ? ለቀንም ለጠዋትም ለማታም የትኛውን መጠቀም ትችላላችሁ? ሐዋርዩ የሚለውን ቀንም ጠዋት ላይ ማታም ሐዋርዩ ካላችሁ በቃ ሁሉን ይገልጽላችኋል። መሳቀቅ አይጠበቅባችሁም ማለት ነው። ተሳሳትኩ ሆንኩኝ አልተሳሳትኩም የሚለው አያስጨንቃችሁም። ሐዋርዩ ምንድን ነው? ሃው አር ዩ ሃው አር ዩ እንደምን ነዎት እንደምን ነዎት እንደምን ነህ ሊሆን ይችላል። እንደምን ነሽ ሊሆን ይችላል። እንደምን ነዎት እንደምን ነህ። ስለዚህ ታይምን አይጠቅስም ማለት ነው ከዚህ ላይ። ስለዚህ በፈለጋችሁ ጊዜ መጠቀም ትችላላችሁ። ጊዜን አይገልጽም። ታይምን ወይም ጊዜን አይገልጽም እዚህ ላይ ማለት ነው። ስለዚህ እንደምን ነህ፣ እንደምን ነዎት፣ አለዚያም እንደምን ነህ፣ አለዚያም እንደምን ነሽ እየቀያየራችሁ መጠቀም ትችላላችሁ ማለት ነው። እነዚህን ሶስቱን ላለመጠቀም ከፈለጋችሁ ማለት ነው። ስለዚህ ሃው አር ዩ ሃው አር ዩ እንደምን ነዎት ብላችሁ መጠቀም ትችላላችሁ ማለት ነው። እስኪ አሁን ደግሞ ምን ላይ ነው የምንጠየቀው? አሁን ለምሳሌ ጉድ ሞርኒንግ ብለን ስንጠየቅ የሆነ ሰው ጉድ ሞርኒንግ ብሎ ከጠየቀን ምላሹ ምንድን ነው የሚሆነው? ጉድ ሞርኒንግ ነው የሚሆነው። እኔ አሁን ጉድ ሞርኒንግ ብሎ የሆነ ሰው ጠዋት ላይ ቢጠይቀኝ ጉድ ሞርኒንግ እዚያ ስሙን አስገባለሁ ማለት ጉድ ሞርኒንግ አበበ ልል እችላለሁ። ስሙ አበበ የሚባል ከሆነ ጉድ ሞርኒንግ አበበ፣ ጫላ ከሆነ ደግሞ ጉድ ሞርኒንግ ጫላ ብላችሁ ታስገባላችሁ ማለት ነው። ስለዚህ መልሱ የምትመልሱት እንደዛ አድርጋችሁ ትመልሳላችሁ ማለት ነው። ከዚህ ላይ ደግሞ ጉድ አፍተርኑን ጉድ አፍተርኑን ከተባላችሁ ጉድ አፍተርኑን ነው የምትሉ መልሳችሁ። ጉድ ሞርኒንግ ከሆነ ጉድ ሞርኒንግ፣ ጉድ አፍተርኑን ከሆነ ጉድ አፍተርኑን። ጉድ ኢቪኒንግ ከሆነ ደግሞ ጉድ ኢቪኒንግ ከሆነ ደግሞ ጉድ ኢቪኒንግ ከሆነ ደግሞ እንዲያውም እንደዚያው መልሳችሁ ጉድ ኢቪኒንግ ነው የምትሉት። ጉድ ኢቪኒንግ። ልዩነቱ ከነዚህ ሃው አር ዩ ስትባሉ ነው። ሃው አር ዩ ከተባላችሁ አይ አም ፋይን
ኤንድ ዩ ትላላችሁ። አይ አም ፋይን ኤንድ ዩ ምን ማለት ነው? አይ አም ፋይን ብላችሁ ነው የምትመልሱ። ሃው አር ዩ ከተባላችሁ አይ አም ፋይን ወይም አይ አም ጉድ ልትሉ ትችላላችሁ። ኤንድ ዩ አንተስ እንዴት ነህ እንደማለት ነው። ኤንድ ዩ ትመልሳላችሁ ማለት ነው። ስለዚህ ጉድ ሞርኒንግ፣ ጉድ አፍተርኑን፣ ጉድ ኢቪኒንግ፣ ሃው አር ዩ እነዚህን ሁሌም በየቀኑ የምንጠቀማቸው የእንግሊዘኛ ሰላምታ አሰጣጦች ናቸው ማለት ነው። ስለዚህ በዛሬው ቪዲዮ ይዤላችሁ የመጣሁትኝ አንደኛ እንግሊዘኛውን ለማንበብ ከተቸገራችሁ በድምፁን በአማርኛ ጽፌ አምጥቼላችሁ ጉድ፣ እዚህ ላይ ሞርኒንግ፣ እዚያ ፍቺው ትርጉሙ እንደምን አደሩ ወይም አረፈዱ። ለሴትም ለወንድም ሆነ አረፈድህ ወይም አረፈድሽ ብለሽ አረፈድክ ወይም አረፈድሽ ብሎ መቀየር ነው። ቀን ላይ ከሆነ ደግሞ እንደምን ዋሉ፣ አለዚያም እንደምን ዋልክ፣ እንደምን ዋልሽ። ሌላኛው ደግሞ እንደምን አመሹ ወይም እንደምን አመሸህ ወይም እንደምን አመሸሽ ምንድን ነው? ጉድ ኢቪኒንግ። ሌላኛው ደግሞ ሃው አር ዩ እንደምን ነዎት ወይም እንደምን ነሽ ወይም እንደምን ነህ የሚለውን ይገልጻል ማለት ነው። ከዚህ ላይ ሃው አር ዩ የሚለው ማለት ነው። ስለዚህ በዚህ አይነት መንገድ ራሳችሁን ማሳደግ ትችላላችሁ ማለት ነው። ይህ ክፍል 1 እንግሊዘኛ በቀኑ የምንሰጣቸው የሰላምታ አሰጣጦች ቪዲዮ ነው። በቀጣይ በክፍል 2 ደግሞ የነዚህን ተጨማሪ ቀጣይ ቪዲዮ የምንሰራላችሁ ይሆናል። ከእናንተ የሚጠበቀው በግል በግሩፕ መማር እንፈልጋለን የምትሉ ልጆች ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ ብትደውሉልን ወይም ሀይ ብትሉን ታገኙናላችሁ። መልካም ጊዜ፣ መልካም ቆይታ።